ጺም ነው እንደሚሰርቀው ያጠረው ልብስ ነው እንዴ ኒቃብ ነው እንደሚሰርቀው አማኝን እንዴት ከካሃዲ ጋር እናወዳድራለን እንዴት እኩል ይጠቀሳል አማኞች መሃል ያሉ ክፍተቶችን የምናርምበት መንገድ ካሃዲዎችን በሚያወድስ መልኩ መሆን የለበትም እምነት የለሾችን በሚያንቆለባበስ መልኩ መሆን የለበትም ኢማንን ዝቅ በሚያደርግ መልኩ መሆን የለበትም ኢማንን ዋጋውን በሚያኮስተስ መልኩ መሆን የለበትም ጥንቃቄ ያስፈልጋል መርካቶ ጋር ጺማቸውን አሳድገው የሚያጭበረብሩ ስንት አሉ ኒቃብ ለብሰው እንደዚህ የሚያደርጉ ስንት አሉ አዋሉ እነዚያን በሚገባ ቋንቋ ለማረቅ እንሞክራለን እነዚህን ለመንካት ተብሎ አይደለም ሌላ መሰረቱ ኢማን ሊነካ ቀርቶ ጺም ማሳደግ እስላማዊ አለባበስ እንኳን ጫፉ ሊነካ ይገባል ጫፉ እንኳን ሊነካ ይገባል እንዴት ነው እስላማዊ ሴታችንን የምንነካው ጺም ነው እንደሚሰርቀው ያጠረው ልብስ ነው እንዴ ኒቃብ ነው እንደሚሰርቀው በዚህ አይነት ሶላት እየሰገደ የሚያጭበረብር ስለኖረ ሶላት ልታው ነው እየጾመ የሚያጭበረብር ስለኖረ ጾም ልናንቋሽሽ ነው አንዳንዱ ሎጂኩ በጣም የሚገርም ነው በተለይ እነዚህ ዘመናዊ አፍካሮች የሰረጹባቸው ሰዎች ለሚሰጧቸው ትንታኔ ቡድናዊ የሆነ መነሻ ስለሚኖራቸው የጣታቸውን የሚቀስሩባቸው አካላት በቡድን ይለዩናል ብለው ስለሚያስቡ ከግለሰቦቹ አልፎ እስላማዊ እሴቶችን እስከ መንካት ይደርሳል አካይዳቸው እስላማዊ እሴቶችን ይሄ አደገኛ ነገር ነው አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ኢማንን ይነካል አይደለም ነብዩ ሰለላሁ ዐለይሂ ወሰለም ደጋግመው ያሳሰቡት የሸሪዓ እሴት ቀርቶ ትንሽ የሚባል በንጽጽር ነው ማለት እንጂ ሸሪዓዊ እሴት ትንሽ አይባል ትንሽ ለምን መፋቂያ አይሆንም መሳለቂያ አድርገን ልናቀርብ አይገባ እንዴት እንደዛ ይደረጋል ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል ራሱ ጺሙን ይላጫል ከራሱ ለመከላከል ጺማሞች ጋር ያለ ክፍተቶችን ይጎረጉራል ይሄ የተሸናፊዎች ስለንቦላ የሚሄድበት አካሄድ ነው